ከዛ ደግሞ ይሄው እንደምትመለከቱት በጣም የሚያምር ግቢ እንደዚህ አድርገን አሰርተነዋል ማለት ነው። እንደምትመለከቱት ይሄንን የሰሩልን የኛው ልጆች አበሾች ናቸው። ግቢያችሁን በደንብ አድርጋችሁ ማሳመር ከፈለጋችሁ በእንደዚህ አይነት መልኩ ግቢያችሁን በጣም ነው የሚያሳምሩት። በጣም ጎበዞች ናቸው። የትም ቦታ ላይ ከተደወለና ከተጠሩ ማንኛውም አጋጣሚ መጥተው እንደዚህ ያሳምሩላችኋል ማለት ነው። እንደምትመለከቱት ግቢው ከበፊቱ በጣም የሚያምር በጣም ሰፍቶ በጣም ጸድቶ ይሄን መስሏል ማለት ነው። ይሄው እንደምትመለከቱት እንዴት እንደሚያምር አያችሁት? አጥር ማጥር ግቢ መስራት እንደምታዩት ግቢው ጽድት ብሏል ማለት ነው። ያ ኮተት ተነስቶ ሙሉ ግቢው ሊሾ ተደርጓል ማለት ነው። ያው እንደምታዩት የአበባ ቦታ እዚህ ጋር አለን። ይሄ የአበባችን ቦታ ነው። ያያችሁት አበቦቹ ምናምን ያሉበት ቦታ ይሄ የአበቦቹ ቦታ ነው። ያው እዚህ ጋር እንደምትመለከቱት በደንብ አድርገው ነው የሰሩት ማለት ነው። እግዚአብሔር ይስጣቸው የተባረኩ ልጆች እና እንደዚህ ተደርጎ ግቢው ተሰርቷል ማለት ነው። እዛ አካባቢ መሄድ ስላልተመቸኝ ነው። በቀን ደግሞ ቪዲዮ እናስገባላችኋለን። ከዚህም ውጪ ደግሞ ይኸው እንደምታዩት በጣም ነው የሚያምረው ግቢያችን ውብ ሆኗል ማለት ነው። በዚህ መልኩ እንደዚህ ማሰራት ለምትፈልጉ ግቢ ለማስተካከል ከፈለጋችሁ አሉ። እንደገና ደግሞ የግቢያችን ፊት ለፊቱ ይሄ ደግሞ ባክ ጋርደኑም ይሄው እንደምታዩት እንደዚህ ተደርጎ ቆንጆ ተደርጎ ተሰርቷል ማለት ነው። ከቅድሙና ካሁኑ በጣም ዲፍረንት ነው። ሼድ ማሰራት ለምትፈልጉ ደግሞ እንደዚህ አድርጋችሁ ይሰራሉ ማለት ነው። በማንኛውም ሰዓት ከፈለጋችሁ እንደዚህ ማሰራት ትችላላችሁ። እንደዚህ ገጣጥሙላችኋል። እንደዚህ አድርገው ጋርደኑን ይሰሩላችኋል ማለት ነው። በምትፈልጉ ኮንታክት ማድረግ ነው እና ይሄንን የሰሩልን አበሾች ናቸው። በማንኛውም አጋጣሚ ስትፈልጓቸው አድሬሳቸው ስላለ ኮንታክት ማድረግ ነው። በተመጣጣኝ ዋጋ እናንተንም በማይጎዳ መልኩ እንደዚህ አድርገው በጣም የሚያምር አድርገው ይሰሩላችኋል ማለት ነው። አሁን ስለመሸ ነው ቪዲዮ በደንብ ጥርት ብሎ አይታይም። ነገር ግን ሌላ ጊዜ በደንብ አድርጌ እንደዚህ ቪዲዮ አስገባላችኋለሁ ማለት ነው። ለምትፈልጉ ኮንታክት አድርጉን። ስለተከታተላችሁ እናመሰግናለን።